በዛሬ ቪዲዮ ስለ ኢንዲፔንደንት ሳምፕል ቲ ቴስት እናያለን። ቀጥታ ወደ አናሊሲስ ከመግባቴ በፊት ኢንዲፔንደንት ሳምፕል ቲ ቴስት ምን ማለት እንደሆነ ለምን እንደምንጠቀም ልንገራችሁ። ሁለት ኢንዲፔንደንት የሆኑ ግሩፖችን ሚናቸው ወይም አቨሬጅ ቫልዩያቸውን ኮምፔር ለማድረግ ለማነጻጸር ስንፈልግ ኢንዲፔንደንት ሳምፕል ቲ ቴስት እንጠቀማለን። ከሁለት በላይ የሆኑ ግሩፖችን ለማነጻጸር ስንፈልግ ኢንዲፔንደንት ሳምፕል ቲ ቴስት አንጠቀምም። ሌሎች አናሊሲሶች ነው የምንጠቀመው። ኢንዲፔንደንት ሳምፕል ቲ ቴስት ከመጠቀማችን በፊት አሰምፕሽኖችን ወይም ክራይቴሪያዎችን ልንገራችሁ። በመጀመሪያ ደረጃ ዳታ ሹድ ቢ ኮንቲኒየስ። ቴስት ቫሪያብላችን ውስጥ የሚገኙ ቫሪያብሎች ኮንቲኒየስ ወይም በቁጥር ፎርም የሚገለጹ መሆን መቻል አለባቸው። ፎር ኮምፔሪንግ ቱ ኢንዲፔንደንት ግሩፕ፣ ኢንዲፔንደንት ሳምፕል ቲ ቴስት ኮምፔር የሚያደርገው ሁለት ኢንዲፔንደንት የሆኑ ቫሪያብሎችን ብቻ ነው ኮምፔር የሚያደርገው። ከሁለት በላይ ኢንዲፔንደንት የሆኑ ግሩፖችን ሚናቸውን ኮምፔር ለማድረግ ስንፈልግ ሌላ አናሊሲስ እንጠቀማለን እንጂ ኢንዲፔንደንት ሳምፕል ቲ ቴስት አንጠቀምም። በሶስተኛ ደረጃ በዳታችን መካከል አውትሌየር አለመኖሩን እርግጠኛ መሆን መቻል አለብን። አውትሌየር ማለት በመሃል ኢንፍሉዌንሻል የሆነ ኦብዘርቬሽን ማለት ነው። አቬሬጅ ቫልዩያችን ስለሆነ ኮምፔር የምናደርገው ለምሳሌ የአራት ሰዎችን የቀን ገቢያቸውን ብናይ አንደኛውን 200 ብር የሚያገኝ ከሆነ ሁለተኛው ደግሞ 150 ብር የሚያገኝ ከሆነ ሶስተኛው ደግሞ 200 ብር የሚያገኝ ሆኖ አራተኛው ደግሞ 3000 ብር የሚያገኝ ቢሆን 3000 ብር የሚያገኘው ሰውዬ ኢንፍሉዌንሻል የሆነ ኦብዘርቬሽን ስለሆነ ሌሎቹን አፌክት ያደርጋል። ምክንያቱም ሚናቸውን ስለሆነ ኮምፔር የምናደርገው። የአራቱን አቬሬጅ ቫልዩ ብንመለከት 100 ሲደመር 150 ሲደመር 200 ሲደመር 3000 እናደርግና ለአራት ነው የምናካፍለው። በምናካፍልበት ወቅት የሚመጣልን ቫልዩ 862 ብር ከ50 ሳንቲም ይሆናል ማለት ነው። የነዚህ የአራት ሰዎች የቀን ገቢያቸውን በአማካኝ ብናይ 862 ብር ከ50 ሳንቲም ነው እያለን ነው። ነገር ግን የሶስቱ ሰዎች የቀን ገቢያቸው ግን ትንሽ ነው። ከፍተኛው እንኳን ብናይ 200 ብር ነው። ስለዚህ ይሄኛው አውትሌየር ቫልዩያችን አቮይድ እናደርግና ያለ አውትሌየር እንሰራለን። ከዛ በኋላ ደግሞ አውትሌየሩን በመጨመር እንሰራና ዊዝና ዊዛውት አውትሌየር ያለውን ልዩነት እንሰራለን። ስለዚህ ኢንዲፔንደንት ሳምፕል ቲ ቴስት ከመስራታችን በፊት እነዚህ ነገሮችን በጣም ወሳኝ ስለሆኑ እነዚህን አሰምፕሽኖችን መርሳት የለብንም። አሁን ቀጥታ ወደ አናሊሲስ ልውሰዳችሁ። በመጀመሪያ አናላይዝ የሚለውን እንነካለን። ከዛ ኮምፔር ሚን የሚለው ላይ ከርሰራችን እናደርግና እዚህ ውስጥ ካሉት ኢንዲፔንደንት ሳምፕል ቲ ቴስት የሚለውን በመምረጥ እነካለሁኝ። እኔ እዚህ ጋር ላሳያችሁ የፈለኩት ጾታን በተመለከተ የትምህርት ደረጃ ላይ ተጽዕኖ አለው ወይስ የለውም የሚለው ማሳያችሁ። ቴስት ቫሪያብል የሚለው ላይ ሌቭል ኦፍ ኤዱኬሽን እናስገባለን። በመቀጠል ግሩፕ አስገባለሁኝ፣ ጀንደር ማለት ነው። የትምህርት ደረጃ በሴትና በወንድ ላይ ስለሆነ ማየት የፈለኩት። ነገር ግን ግሩፕ ቫሪያብል ላይ የማስገባው ከሁለት በላይ መሆን የለበትም፣ ቅድም እንደነገርኳችሁ ማለት ነው። ጾታ ወንድና ሴት ነው ሊሆን የሚችለው። ግን እዚህ ጋር የጥያቄ ምልክት አድርጎብኛል። ጾታ ማለት የትኞቹ ናቸው እያለኝ ነው። ስለዚህ ከስር ዲፋይን ግሩፕ የሚለው ላይ በመግባት ዲፋይን አደርጋለሁኝ። ግሩፕ 1 የሚለው ላይ አንድ እንነካለሁኝ። ግሩፕ 2 የሚለው ላይ ደግሞ ሁለትን አስገባና ከዛ ኮንቲኒው እለዋለሁኝ። አሁን የጥያቄ ምልክት ጠፍቶ አንድና ሁለት ብሎልኛል። ስለጨረስኩኝ ኦኬ እለዋለሁኝ። ወንዶች እዚህ ጋር ብናይ አቬሬጃቸው 2.16 ሰርተዋል። ሴቶች ደግሞ ብናይ በአቬሬጅ 2.35 ሰርተዋል ማለት ነው። ኢንዲፔንደንት ሳምፕል ቲ ቴስት ደግሞ ሲግኒፊካንት ለማየት እንሄዳለን ወደታች። እዚህ ጋር ሲግኒፊካንት የሚል እናገኛለን። እዚህ ጋርም ደግሞ ሲግኒፊካንት የሚል እናገኛለን። ሁለት አይነት ሲግኒፊካንት አገኘን ማለት ነው። እዚህ ጋር ያሉት ሲግኒፊካንት ከሁለቱ አንዱን እንመርጣለን። አናላይዝ ለማድረግ የመጨረሻው ወሳኙ እዚህ ጋር ያለውን ቫልዩያችን ስለሆነ እዚህ ጋር ያለው ቫልዩያችን ስናይ ከ0.05 በታች ከሆነ እዚህ ጋር መርጠን የታችኛውን እንጠቀማለን። ነገር ግን እዚህ ጋር ያለው ቫልዩያችን ከ0.05 በላይ ከሆነ ግን የላይኛውን ነው የምንጠቀመው። አሁን እዚህ ጋር በምናይበት ወቅት ከ0.05 በታች ስለሆነ እዚህ ጋር ያለው ቫልዩ ነው የሚያሳየን። የታችኛውን ቫልዩ እንጠቀማለን። የታችኛውን ቫልዩ በምናይበት ወቅት ኢንሲግኒፊካንት ነው የሚያሳየን። ስለዚህ ኢንተርፕሪት ስናደርግ there is no significant difference between based on gender in terms of level of education ብለን ኢንተርፕሪት ማድረግ እንችላለን። በሌላም ኤግዛምፕል ደግሞ እኔ በመጀመሪያ አናላይዝ የሚለውን እንነካለን። ከዛ ኮምፔር ሚን የሚለው ላይ ከርሰራችን እናደርግና እዚህ ውስጥ ካሉት ኢንዲፔንደንት ሳምፕል ቲ ቴስት የሚለውን በመምረጥ እነካለሁኝ። ይሄኛውን እናስወጣና year of experience ቴስት ቫሪያብል ላይ እናስገባለን።
በመቀጠል ግሩፕ አስገባለሁኝ ጀንደር ማለት ነው። ግን እዚህ ጋር የጥያቄ ምልክት አድርጎብኛል። ጾታ ማለት የትኞቹ ናቸው እያለኝ ነው። ስለዚህ ከስር ዲፋይን ግሩፕ የሚለው ላይ በመግባት ዲፋይን አደርጋለሁኝ። ግሩፕ 1 የሚለው ላይ 1 እንነካለሁኝ። ግሩፕ 2 የሚለው ላይ ደግሞ 2 አስገባና ከዛ ኮንቲኒው እለዋለሁኝ። አሁን የጥያቄ ምልክት ጠፍቶ 1 እና 2 ብሎልኛል። ዘን ኦኬ እንለዋለን። ሲግኒፊካንት ቫልዩአችን በምናይበት ወቅት ሲግኒፊካንት ነው። ስለዚህ እዚህ ጋር እንመጣና የታችኛውን እንወስዳለን። የታችኛውን በምናይበት ወቅት ሲግኒፊካንት ነው። ከ0.05 በታች ስለሆነ there is significant difference between based on gender in terms of year of experience ብለን ኢንተርፕሪት መጻፍ እንችላለን። ኢንዲፔንደንት ሳምፕል ቴስት በተመለከተ ይህን ይመስላል ቆይታዬ። ቀጣይ ለሪሰርች እና ተያያዥ ሀሳቦችን ይዤላችሁ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ለብዙ ሰው እንዲደርስልኝ ላይክ በማድረግ ስለምታበረታቱኝ አመሰግናለሁ። መልካም ጊዜ